ሰላም 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 አማን ማን ሁሉ ሰላም አላህ እግዚአብሔር ይመስገን። ያላችሁበት ሰላም ብያለሁ። እኔ ሰላም ነኝ። ክብሩ ይስፋ ለአምላኬ። ክብሩን እሱ ይውሰድ። ቸር መድኃኒዓለም ክብሩን ይውሰድ። አለሁ ጤና ነኝ። እንዴት እያደረጋችሁ ነው? ረመዳን ዩቱብስ እንዴት እየሄደላችሁ ነው? እየነካችሁት ነው ወይ? ያው እንግዲህ እንዳይረሳ አንዳንድ ቪዲዮ እንልቀቅ በማለት ነው እንጂ ያው ተመልካች የለም ጭራሽ። አሁን ይሄን ሰሞን ምንም ቻናል የሚመለከት የለም። ቻናላችን ባዶ ነው እና ይሄን ፈርተን ግን መልቀቃችን አንተውም። ደስ ያለው ያየዋል፣ ደስ ያላለው ያልፈዋል በሚለው ማለት ነው። ዛሬ ግን የመጣሁት ማለት ነው በሰይድ ነው። ሰይድ ወደ ሱማያ ዘንድ በቃ ሄደ ማለት ነው። እግዚአብሔርን አስለቅሶኛል ዛሬ ማለት ነው። አስለቀሰኝ። የእውነት ልጆችህንም ሱማያንም እግዚአብሔር አምላክ ያስታርቅህ፣ አግኛቸው፣ እቀፋቸው፣ ፈጣሪ ከተልህ ምንም አትሆንም ደግሞ ማለት ነው። እንደ ሀዩ ወሬ ሳይሆን እንደ ልብህ አይቶ ልጆችንና ሚስትህን ያገናኝ እላለሁኝ። ሀዩ የምታወራው የቀናት ወሬ ነው እንጂ ጎንደር ትሄድ ባህር ዳር ሄደህ የባህር ዳር እንትን የጎንደር እንትን እንዲህ ብሎ ነገር የለም የለም። ይሄ ልጅ አሸባሪ አይደለም። ሰላማዊ ልጆቹንና ሚስቱን ፎቶቸውን ይዞ ፓስፖርቱን ይዞ መታወቂያውን ይዞ ልጆቹንና ሚስቱን የሚፈልግ ነው እንጂ ሽፍታ አይደለም አይደለም። ሚስቱ ጎንደር መሆኗን ቪዲዮ ያሳያል። እሱ ደግሞ ምን እንደሚሰራ ቪዲዮ ያሳያል። እሱ እኮ የሚዲያ ሰው ነው። ምንም የሚነካው ነገር የለም። የማይታወቅ ጠጉር ያለውጥ ሰው ሲሆን ነው እንጂ ያሰጋል እንኳን የሚባለው። ይሄ በየመን ውስጥ ስንት ሲሰራ የኖረ የሚታወቅ ሕዝብ የሚያውቀው ሀገር የሚያውቀው በሀገሩም ላይ የሚታወቅ ስለሆነ ምንም የሚገጥመው ነገር የለም። ሱመያ በሰላም ተቀበየው፣ ልብሽን ከፍተሽ ተነጋገሩ። በቃ ያለፈ ነገር አልፏል። እንግዲህ አንቺም ሌላ ሰው ጋር ሄደሽ እንደገና ሌላ አዲስ ወንድ ከመፈለግ ገና ልጅ ነሽ፣ መቼም ሳታገቢ አትኖሪም ማለት ነው። ሰያው ጋር እንደዚህ ግን ያስለቀሰኝ እግሬ አልቆ አለ። እግሬ አልቆ ሆዴ ውስጥ እስከሚገባ ድረስ መሄጃ እስከማጣ ድረስ ሱመያን እፈልጋታለሁ አለ። የእውነት አስለቅሶኛል። ሱመያ ይሄን ቪዲዮ አይተሽ ማለት ነው ልጁን በስነ ስርዓት በደስታ ቤተሰቦችሽም አንቺም እንደምትቀበሉት በቃ እንግዲህ ማንነትሽን አሳይተሽዋል። ማንነትሽን አሳይተሽዋል። ሰው በድብቅ 3-4 ሴት ያሳድር የለ እንዴ? ደግሞ በይፋ ነው ማለት ነው። ስለዚህ በይፋ ስለሆነ አገባው ያለሽ ዘም እያለ ይኖራል። ትናንት በለቀቁት ቪዲዮ እንግዲህ እኔ በሰይድ ተቀይሜ ነበር። አይ ሞልቶለት ሞልቶለት አልፎለት በቃ ሱመያን ረሳት ብዬ ነበር። ዛሬ ግን እንዳረሳት በቃ እንዳረሳት ልጆችንም ክርስትና ልታስነሳብኝ ስለሆነ ለልጆችም መድረስ አለብኝ አለ። ያ እንግዲህ የሱመያ ፍቃድ ነው። ሱመያ ናት የምታውቀው። ልጆች በክርስትና እምነት አምናለሁ በክርስቲያን ሆናለሁ ታለች። ያው ሰይድን እንግዲህ አፈልገውም ማለት ነው። ሰይድን ከፈለገችው ግን በዛው በሃይማኖቷ ቀጥላ ትዳሯን ትቀጥላለች ማለት ነው። እና እንግዲህ መልካም መንገድ ይቅናህ፣ ከልጆቹ ጋር ያገናኝህ ነው የምንልህ። እውነት ፈራ የለየው ልጆቹ ሲኒነት የአባታችን የት የሆነ አባታችንም ሆኖ የሆነ እያሉ እኮ በቃ ሆዳቸውን እንትን ይላቸዋል ማለት ነው። ስላወቁት ስለማይደውልላቸውም ስለማያገኙትም በቃ ውስጣቸው ይጎዳል ማለት ነው። ብቻ አንጣቆተ መካከል ገብታ ድብልቅ አደረገችው እንጂ ሰላም የሚኖሩትን የመን ላይ ይሄን ያህል 10 ዓመት ስንት ቆንጆ ባለበት ሀገር ከስንት ሴት ጋር ሲገናኝ እየዋለ ትዳሩ ያልፈረሰውን በድንገት ይቺ መጣ አፈረሰችበት። ወይ ጸባይ የላት ወይ ኤረዲያ እንደ መንቀርቀሩ ነው ያወጣችው። ሀዩ መንቀርቀሩን ነው ያወጣችው። ሀዩ መንቀርቀሩን አወጣችው። የሰይድን ሳለ በቃ ሁልጊዜ ለእሷ ነው ጎንደር አትሄድ ታስመታሃለች። ምን ብላ ነው የምታስመታ? ልጆቿን አባት ትወደዋለች እኮ ስለምትወደው እንጅቷ ስለተቃጠለ መስሎኝ እንደዚህ ሀገር የምትዞረው እንዴ። ማንም ቢናገርባት ትነሳለች። እንኳን ልትመታው ማለት ነው። እንኳን ልትመታው ሰው ቢናገርባት ራሱ ትማታለች ማለት ነው። እንኳን ልታስመታው። እሱ ደግሞ ምንም አይሆንም። ምንም የሆነ ነገር የለውም።
እና እንግዲህ መልካም መንገድ ይሳካልህ ብለናል።